ኢፍ አለ ኔም አለ። ኔም ማነው እዚህ ጋር ከዩዘሩ የምንቀበለው ማለት ነው። ከዩዘሩ የምንቀበለው ከሬክስ ጋር ከተመሳሰለ፣ ሬክስ ደግሞ ማንን ይዟል? አቡጊዳን ይዟል ብያቸዋለሁ። ስለዚህ አቡጊዳ ብሎ ከጻፈ ይሄ ሰውዬ ሬክስ ዩ ጎት ዘ ኔም አለ ማለት ነው። ሶ እዚህ ጋር ቴክ ቲዩብ ቤተሰቦች እንዴት ናቸው? ይህ አቡጊዳ ቴክ ቲዩብ ነው። ዛሬ እንግዲህ ተመልሰን በአዲስ ቪዲዮ ተገናኝተናል ማለት ነው። ከባለፈው የቀጠለ የፓይተንን ፓርት ይዤላችሁ መጥቻለሁ ማለት ነው። ዛሬ የምናየው በፓይተን ላይ ኢፍ ስቴትመንትን እናያለን ማለት ነው። ኢፍ ስቴትመንት አለ፣ ኢፍ ኤልስ ስቴትመንት አለ፣ ኢፍ ኤልፍ ስቴትመንት አለ። እነዚህ ምንድን ናቸው፣ እንዴት እንጠቀማቸዋለን የሚለውን ዲቴል መረጃ አብረን እናያለን ማለት ነው። ዲሞንስትሬት እያደረግን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ይህን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ሶ ላይክ እያደረጋችሁ ጀምሩት። እንዲሁም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቪዲዮን እንድጀምሩት ከወዲሁ ጋብዛችኋለሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። አቡጊዳ ቴክ ቲዩብ እንግዲህ በባለፈው ቪዲዮ ስለምን ነበር ያየነው? ስላይሲንግ ምናምን አይተናል አይደለ? ስላይሲንግ እንዴት ስላይስ እንደምናደርግ ምናምን ነገር። ዛሬ ደግሞ ኢፍ ስቴትመንት ምን እንደሆነ እናያለን ማለት ነው። ኢፍ ስቴትመንት ማለት በእንግሊዝኛ ትምህርት ላይ እንደምታውቁት የሆነ ኮንዲሽን ነው አይደለ? ፕሮባብል፣ ኢምፕሮባብል፣ ኢምፖሲብል ምናምን የሚባሉ ኮንዲሽኖች አሉ። ያንን ኮንዲሽን በፓይተን በኮዲንግ እናመጣዋለን ማለት ነው። የሆነ ስቴትመንት እንሰጠዋለን። ያ ስቴትመንት ትሩ ከሆነ የሆነ አውትፑት እናገኛለን። ፎልስ ከሆነ ደግሞ አናገኝም፣ ወይም ደግሞ ልናገኝም እንችላለን ሌላ አውትፑት ማለት ነው። እንደዚህ አይነት የሆኑ ኮንዲሽኖች ሰርቴን የብሎክ ኦፍ ኮዶችን ረን ለማድረግ የምንጠቀምበት ሲንታክስ ነው ይሄ ኢፍ ስቴትመንት የምንለው ማለት ነው። እንዴት እንደምንጠቀም ከማየታችን በፊት መጀመሪያ ሶስት አይነቶች አሉ። የመጀመሪያው ኢፍ ስቴትመንት ነው። ሁለተኛው ደግሞ ኢፍ ኤልዝ ስቴትመንት ነው። ሶስተኛው ደግሞ ኢፍ ኤልፍ ስቴትመንት። የመጀመሪያው ኢፍ ስቴትመንት የምንለው የሆነ የሰርቴን ኮንዲሽን እንሰጠዋለን። ያንን ኮንዲሽን ከሰጠነው በኋላ ያ ኮንዲሽን ትሩ ከሆነ አውትፑት እናገኛለን፣ ጨረስን። ኢፍ ኤልዝ ስቴትመንት ደግሞ የምንለው ምንድነው? አንድ ኮንዲሽን እንሰጠዋለን። ያ ኮንዲሽን በኢፍ ስቴትመንት ላይ የሰጠነው ኮንዲሽን ትሩ ከሆነ አውትፑት እናገኛለን፣ ከሱ በታች ያለውን አውትፑት እናገኛለን። ፎልስ ከሆነ ደግሞ ምን እናገኛለን? ለኤሊፍ ኤልዝ ጋር ያስቀመጥነውን እንትን እናገኛለን፣ አውትፑት እናገኛለን ማለት ነው። ለፎልስ ሲሆን ፎልስ ከሆነ ይሄ አውትፑት ይውጣ፣ ትሩ ከሆነ ደግሞ ይሄ አውትፑት ይውጣ እንደማለት ማለት ነው። ኢፍ ኤልፍ ኤልዝ ስቴትመንት ከሆነ ደግሞ ስንት ኮንዲሽኖች አሉን እዚህ ጋር? ሶስት ኮንዲሽኖች ይኖሩናል። የመጀመሪያው ኮንዲሽን ከሆነ ይሄኛው ይውጣ፣ ከዛ ይሄኛው ካልሆነ ደግሞ ሁለተኛው ጋር ሄድና ቼክ ያደርጋል ማጋ ኤሊፍ ጋር ማለት ነው። ኤሊፍ ከሆነ ደግሞ ይሄኛው ይውጣ እንላለን። ሁለቱም ካልሆነ ደግሞ የፎልስ ስቴትመንት ከሆነ ማለት ነው መጨረሻ ላይ ኤልዝ የሚለው ይውጣ እንደማለት ነው። ይሄንን እስቲ ዴሞንስትሬት እያደረግን በኮድ ስናየው ሞር ግልጽ ይሆንላችኋል። የመጀመሪያው ስቴትመንት ምንድነው አለን? ኢፍ ስቴትመንት ነው ብለናል አይደለ? እዚህ ጋር አሁን ኢፍ ስቴትመንት ስንል ኢፍ እንልና እዚህ ጋር ኮንዲሽናችን እናስቀምጣለን። አሁን ለምሳሌ ምን አይነት ኮንዲሽን ላስቀምጥ? ዋን እዚ ኢኳልስ ቱ ዋን አልኩኝ እና እዚህ ጋር ሁለት ነጥብ እንጠቀማለን። ሲንታክሱ ላይ ኢፍ ስቴትመንት ላይ መጨረሻ ላይ ኮንዲሽናችን ኢፍ ብለን ኮንዲሽኑን እናስቀምጣለን። ዘን መጨረሻ ላይ ሁለት ነጥብ እንጠቀማለን። ይሄ ሁለት ነጥብ ካላረግን ኮዳችን ኤረር ነው የሚለን፣ አይሰራም ማለት ነው። ታይፕ የምታደርጉት ራሱ ሪኮመንድ ያደረጋችሁ መሀል ላይ ነው። አያችሁት አይደለ? አሁን እንደዚህ ባረገው በዚህ ስትሬት ሆነ አይደለ? ይችኛዋ መሀል ላይ መሆኗ የግድ ነው። በኢፍ ስቴትመንት ጊዜ ኢንቴንሽን እንለዋለን። ስለዚህ እንደዚህ አይነት ኢንቴንሽን ያስፈልገዋል በኢፍ ስቴትመንት ማለት ነው። መሀል ላይ መሆን አለበት። ጀስት ዳር ላይ ካረግ ነው አሁንም ኤረር ስለሚለን ማለት ነው። እያንዳንዱ ጥቃቅን ነገሮች በኮዲንግ ዓለም ውስጥ ስትሆኑ በቃ ኬር እየሰጣችሁ ነው ኮድ ማድረግ ያለባችሁ። ምክንያቱም አሁን ይሄንን እኔ ዝም ብዬ በኬርለስ እዚህ ጋር ባረገው አይሰራልኝም። አሁን እዚህ ጋር የመጀመሪያው ኢፍ ስቴትመንት ነው ብለናል አይደለ? ዋን ኢዝ ኢኳልስ ቱ ዋን። ይሄ ነገር ምንድነው? ትሩ ነው አይደለ? ትሩ ከሆነ ፕሪንት ብዬ የሆነ አውትፑት ላውጣ። እዚህ ጋር ሄሎ አቡጊዳ ልበለው፣ አቡጊዳ ብለው አሁን ይሄንን ሴቭ አርጌ ረን ባረገው እንደምታዩት ታያችሁት። እዚህ ጋር ምን ወጣልኝ? ሄሎ አቡጊዳ የሚለው እዚች ጋር አውትፑት ላይ ወጣልኝ ማለት ነው። ለምንድነው ይሄ የወጣው? የላይኛው ኢፍ ስቴትመንቱ ትሩ ስለሆነ ነው። ፎልስ ቢሆን ግን ያወጣም ነበር። ቀይሬ ላሳያችሁ። ዋን ኢዝ ኢኳልስ ቱ ቱ ላድርገውና እዚህ ጋር ረን ብለው አያችሁት። ቆይ እሺ፣ አልታያችሁም በደንብ። ረን ላድርገው ድጋሚ።
ረን በምልበት ሰዓት አያችሁት አይደለ? ምንም አውትፑት የለኝም፣ ምንም ማለት ነው። ምንም ነገር አልወጣም። ለምንድነው ያልወጣልኝ? እዚህ ጋር ኢፍ ስቴትመንታችን ልክ አይደለም ማለት ነው። ልክ ስላልሆነ ኢፍ ስቴትመንታችን አውትፑት አናገኝም ማለት ነው። ኢፍ ስቴትመንት የምንለው ባጭሩ ይሄ ነው። በቃ የሆነ ኮንዲሽን እንሰጠዋለን። ያ ኮንዲሽን ትሩ ከሆነ ከስር ያለውን በኢንቴንሽን ያስቀመጥነውን አውትፑት እናገኛለን ማለት ነው። አለስ ግን በቃ ምንም ነገር አናገኝም። ኢፍ ስቴትመንት ይሄን ይመስላል። አሁን ይሄንን ሞር እንትን እናርገው ካላችሁ አድቫንስ እናርገው ነገር ካላችሁ ባይዘው እዚህ ጋር እዚህ ኳልስቱ ብያለሁ አይደለ? ይሄንን ባለፈው ቪዲዮ ላይ ተምረናል። ምን አይነት ኦፕሬተር ናቸው አይደለ? እነዚህ እዚህ ኳልስቱ ግሬተር ዛን እና ምንላቸው ምን አይነት ኦፕሬተር እንደሆኑ እስቲ ኮሜንት ሴክሽን ላይ አስቀምጡት። መጀመሪያ ለመለሰ ለአንድ ሰው ቀድሞ ለመለሰ ማለት ነው ሰው ምን አይነት ኦፕሬተር እንደሚባል ኮሜንት ላይ አስቀምጡልኝ። በዛውም ደግሞ ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ፣ አሁን ማለት ነው። አሁን 3 ሰከንድ ሰጣችኋለሁ። ሰብስክራይብ አድርጋችሁ ተመለሱ። እንግዲህ አመሰግናለሁ ሰብስክራይብ ስላደረጋችሁኝ። ኦኬ ሶ እዚህ ጋር እስቲ እዚህ ጋር ትንሽ እየጨመር እናርጋትና ኢፍ ስቴትመንትን በደንብ ላሳያችሁ። አሁን እዚህ ጋር ሬክስ የተባለ ቫሪያብል ቢኖረን ያ ሬክስ የተባለ ቫሪያብል ደግሞ ምን የያዘልን? እስቲ ሬክስ የተባለው አቡጊዳ የሚለውን የያዘልን አቡጊዳ የሚለውን ከያዘ በኋላ እዚህ ጋር ምን እንቀበል? ኔም የሚል ቫሪያብል ሌላ ክሬት እናርግና እንትን እንቀበል፣ ኢንፑት እንቀበል። ኢንፑት ማለት በአጭሩ ምን መሰላችሁ? የሆነ ዩዘር አለ። ከዛ ዩዘር ዳታ መቀበል ነው። የሆነ ጥያቄ እንጠይቀዋለን። ከዛ ያንን ጥያቄ እሱ በኢንፑት መልክ ያስገባልናል ማለት ነው። ሀሳብ ምናምን ጥያቄ ካላቸው ኤኒታይም ኮሜንት ላይ አስቀምጡልኝ ማለት ነው፣ እመልሳለሁኝ። ፕላስ ደግሞ የቴሌግራም ኮሚኒቲ ግሩፕ አለን ብያቸዋለሁ፣ ዲስክሪፕሽን ላይ አስቀምጥላቸዋለሁ፣ ወይም ደግሞ የኮሜንቱ ላይ ፒን አድርጌ አስቀምጥላቸዋለሁ። እዛ ላይ ጆይን እያላችሁ ፍሪሊ መጠየቅ ትችላላችሁ ማለት ነው። ሶ ወደ ኮዳችን ስንመለስ ኔም ኢንፑት ካልን በኋላ ምን እንላለን? እዚህ ጋር ስም እንዲያስገባ እንጠይቀው አይደለ? የሆነ ስም ነገር እንቀበል፣ ኢንተር ኔም እንበለው። ሶ እዚህ ጋር ኢንተርኔም ካደረግን በኋላ ኢፍ ስቴትመንታችንን አሁን እዚህ ጋር ማምጣት እንችላለን፣ ኮንዲሽናችንን ማለት ነው። ኢፍ አለን ኔም የተባለው የትኛው ነው? ይሄ ኢንፑት የምንቀበልበት ቫሪያብላችን ማለት ነው። እዚህ ኳለስቱ ሬክስ እንበለው። እዚህ ጋር ሬክስ ደግሞ ምንድን ነው ብለናል? አቡጊዳ የተባለውን ስም ይዞልናል። ስለዚህ ፕሪንት እንበለውና እዚህ ጋር ምን እንበለው? ዩጎት እንበለው። ዩጎት ዘኔም ብለን እንደዚህ ማድረግ እንችላለን ማለት ነው። ሶ አሁን ምንድነው ይሄ ባጭሩ ይሄ ኮድ የሚሰራልን? ሬክስ የተባለ ቫሪያብል አለ፣ አቡጊዳ የሚለውን ስም ይዞልናል። እዚህ ጋር ደግሞ ኔም የተባለ ቫሪያብል አለ። ይሄ ኔም የተባለው ቫሪያብል ከዩዘራችን ምን ይቀበልናል? ስም እንዲያስገባ ይጠይቀዋል። ኢንተር ኔም የሚለውና ያንን ስም ይቀበለዋል ማለት ነው። ከዛ በኋላ ኢፍ ስቴትመንታችን ጋር ስትመጣ ኢፍ አለ ኔም ማነው? እዚህ ጋር ከዩዘሩ የምንቀበለው ማለት ነው። ከዩዘሩ የምንቀበለው ከሬክስ ጋር ከተመሳሰለ፣ ሬክስ ደግሞ ማንን ይዟል? አቡጊዳን ይዟል ብያቸዋለሁ። ስለዚህ አቡጊዳ ብሎ ከጻፈ ሰውዬ ምን ያገኛል ማለት ነው? ዩጎት ዘ ኔም የሚለውን ፍላግ እናስመስለው እንዴ! እስቲ እዚህ ጋር ፍላግ እናስመስለው እስቲ። ሬክስ እንበለውና እንደዚህ ምናምን ነገር አድርገን እንደዚህ እናደርገው፣ ፍላግስ እናስመስለው ማለት ነው። ሲቴፍ ተጫውታችሁ የሚታወቁ ልጆች ካላችሁ ፍላግ ምን ማለት እንደሆነ ይገባቸዋል። ሶ እዚህ ጋር እንደዚህ ካስመሰልነው በኋላ ይሄንን ከጻፍን በኋላ ክሊር እናርጋትና ትንሽ ተርሚናላችንን ረን እናርገውና እንየው እስቲ። ረን አለን። አሁን ኢንተርኔም አለኝ አይደለ? ሰውየው ስሙ አበበ ቢሆን አበበን ነው የሚያስገባው። ስለዛ ምንም ፍላግ አያገኝም ማለት ነው። ሶ ለምንድነው ያንን ይሄ ሬክስ ዩጎት ዘ ኔም የሚለውን የፍላጉን ወይም ደግሞ ፕሪንቱን እዚች ጋር የጻፍኳትን ለምንድነው ያልወጣለት? ይሄኛው ኢፍ ስቴትመንታችን ምን አይደለም ትሩ አይደለም ማለት ነው። ኢፍ ስቴትመንት ምንድነው ብያቸዋለሁ? ኢፍ ኦንሊ ኢፍ ትሩ ከሆነ ብቻ ነው አውትፑት የምናገኘው፣ አለስ አዘርዋይስ ግን አናገኝም ማለት ነው። ሶ ምንም አውትፑት አልወጣልንም። እስቲ ደግመን እንየው። ኢንተርኔም አለኝ አቡጊዳ ብዬ ጻፍኩኝ እና አቡጊዳ ብዬ ስጽፍ አያችሁታ እዚህ ጋር ምን እንደተፈጠረ ሬክስ ዩጎት ዘ ኔም አለ ማለት ነው። ሶ እዚህ ጋር አሁን ይሄንን ጽሁፍ ዲስፕሌይ ያደረገልኝ። ያ ዲስፕሌይ ለምንድን ነው ይሆናልኝ? ይሄኛው ስቴትመንታችን ትሩ ስለሆነ ማለት ነው። ሁለተኛው ደግሞ ምንድነው ብለናል? ኢፍ ኤልዝ ስቴትመንት ነው። ኢፍ ኤልዝ ስቴትመንት ደግሞ ምንድነው?
ሁለት ኮንዲሽን ስለሆነ ነው። ሁለት ኮንዲሽን እናስቀምጥለታለን። አንደኛው ኮንዲሽን ትሩ ከሆነ የመጀመሪያው ይወጣል። ፎልስ ከሆነ ደግሞ ያ ስቴትመንት የመጀመሪያው ኢፍ ስቴትመንታችን ፎልስ ከሆነ ሌላ አውትፑት እንዲኖረው ማድረግ ማለት ነው። ማለትም አሁን የሆነ ፎልስ ከሆነ ይሄ ነገር ፎልስ ነው ወደ ሌላ ነገር ሂድ ብሎ ሂንት እንደመስጠት ብላችሁ ልታስቡ ትችላላችሁ። ሶ እዚህ ጋር ኤልዝ ስቴትመንትን እንዴት እንደምንጨምር ደግሞ ላሳያችሁ ማለት ነው። ኤልዝ ስቴትመንትን ለመጨመር ኤልዝ ብላችሁ ትጨምሩና እዚህ ጋር ምንም ኮንዲሽን አታስገቡም። ሁለት ነጥብ አድርጋችሁ ከዛ እዚህ ጋር ፕሪንት ነው የምትሉት። ምክንያቱም በቃ ቀጥታ ያኛው ፎልስ ከሆነ የሚወጣላችሁ ይሄኛው ስለሆነ ኮንዲሽን ማስቀመጥ አይጠበቅባችሁም ማለት ነው። ኮንዲሽን አታስቀምጡም ኤልዝ ላይ። ስለዚህ ፕሪንት ብዬ ምን አረገው እለዋለሁ፣ ቲንክ ልበለው እስቲ። ቲንክ ዌር ዩ አር ልበለው። እንደዚህ ካልኩት በኋላ አሁን ምንድን ነው ያልኩት እዚህ ጋር ኢንተርኔም ብዬው እዚህ ጋር ያስገባው ሌላ ከሆነ ቲንክ ዌር ዩ አር አልኩት አይደለ? የት እንዳለህ አስብ ምናምን ነገር ማለት ነው። ሶ የት እንዳለ ካሰብ አሁን እናንተ የት ነው ያላችሁት? አቡጊዳ ጋር ነው ያላችሁት። ሶ ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ በዛው ማለት ነው። ሶ እዚህ ጋር ምንድነው ቲንክ ዌር ዩ አር የት እንዳለ አስብ ማለት የሆነ ሂንት ወይም ደግሞ ክሉ ነገር ይሰጠዋል አይደለ? ለዛ ሰውየው ለሚያስገባው ስም ማለት ነው። ስለዚህ አሁን ይሄንን ረን እናድርገውና እስቲ እንየው። መጀመሪያ ተርሚናላችንን ክሊር እናርጋት። እሺ እዚህ ጋር መተን ኢንተርኔም አለኝ አይደለ? አበበ እንደዚህ ነገር ብዬ ብጽፍ አያችሁት አይደለ? ምን እንዳለኝ ቲንክ ዌር ዩ አር አለኝ። የትኛው ይሄኛው ፍላጉ ወይም ደግሞ ሬክስ ዩ ጎት ዘ ኔም የሚለው አልመጣለትም። ለምንድን ነው ያልመጣለት? ያስገባው ስም ምንድነው? አበበ እንጂ አቡጊዳ አይደለም። እኔ ያረኩት ምንድነው? አቡጊዳ የሚለውን ስም ካስገባ ይሄ ነገር ይሰጠው ብዬ ነው እንትን ያልኩት ማለት ነው። ሶ ቲንክ ዌር ዩ አር የሚለው አውትፑት ላይ ወጣለ። ስለዚህ ኢፍ ኤልዝ ስቴትመንት የሚባለው ደግሞ ይሄንን ይመስላል። ሁለት ኮንዲሽን አለ፣ ሁለት ክራይቴሪያ እንሰጠዋለን። አንደኛው የትሩ ነው። ትሩ ካልሆነ ደግሞ ፎልስ ላይ እንደዚህ ተብሎ ይውጣ የሚለውን ዲሳይድ የምናደርግበት ማለት ነው። ሶ አሁን እዚህ ጋር መጥቼ እንደ ቅድሙ አቡጊዳ ብዬ ብጽፍ አቡጊዳ ብዬ እንደዚህ ብጽፍ አያችሁት ምን አለኝ? ሬክስ ዩ ጎት ዘ ኔም አለኝ። ምክንያቱም ለምንድነው ልክ ነኝ ማለት ነው። ሶ ኢፍ ኤልዝ ስቴትመንት ይሄንን ይመስላል። ሌላ ደግሞ ምን ማድረግ እንችላለን? ሶስተኛው ደግሞ የኢፍ ስቴትመንት ደግሞ ሌላኛው ምንድነው? ኢፍ ኤልፍ ኤልዝ ስቴትመንት ማለት ነው። ሶስት የያዘ ማለት ነው። ሶ ኢፍ ኤልፍ ኤልዝ ስቴትመንት ደግሞ የምንለው ምንድነው? አሁን እዚህ ጋር መተን ኢፍ አለ፣ ከዛ ኤሊፍ አለ፣ ከዛ ኤልዝ አለ። ኢፍ እና ኤሊፍ ምንድናቸው? ሁለት ኮንዲሽኖች ይይዛሉ። ሁለት ኮንዲሽኖች ይይዛሉ ማለት ትሩ ከሆኑ ማለት ነው። ሁለቱንም ትሩ ኮንዲሽን እንደ ጀስት እንደ ኦፕሽን ማለት ነው። አሁን እዚህ ጋር መጥቼ ኤሊፍ ልበለው። ኤሊፍ ብዬ ምን ማድረግ እችላለሁኝ? አሁን እዚህ ጋር ኔም ልበለውና ዚኳልስቱ ምን ልበለው? ሬክስሁ ልበለው። ዚኳልስቱ ሬክስሁ ብለን እዚህ ጋር ምን እናደርጋለን? ኔስትድ መሆን አለበት ማለት ነው። እዚህ ጋር ፕሪንት ብዬ እዚህ ጋር ሁለተኛውን ስም አግኝተሃል ምናምን ነገር እንበለው እስቲ ዩ ጎት ዘ ሰከንድ ኔም አልነውና እዚህ ጋር በቃ አሁን እንደዚህ ሆነልን። አሁን ይሄኛው ምን ይሰራልናል ማለት ነው? የመጀመሪያው ሬክስ ነው አይደለ? እዚህ ጋር ኢፍ ኔም ኢዝ ኢኳልስ ቱ ሬክስ ከሆነ ምን ይሁን? ማለትም ሬክስ አቡጊዳን ይዟል ብያቸዋለሁ። አቡጊዳ ከሆነ ያስገባው ሰውዬ ስም ዩ ጎት ዘ ኔም ብሎ አውትፑት ላይ ይወጣለታል። ግን ደግሞ ያስገባው ሬክስሁን ከሆነ ዩ ጎት ዘ ሰከንድ ኔም የሚለውን ወይም ደግሞ እዚህ ጋር ፐርሰናል ልበለው እስቲ ፐርሰናል ዩ ጎት ፐርሰናል ኔም የሚለውን ያገኛል ማለት ነው። ሬክስሁን ካስገባ ሁለቱንም ካላስገባ ደግሞ ቲንክ ዌር ዩ አር ወይም ደግሞ ኦር ዘ ኦነር ልበለው አይደለ? ፐርሰናል ስላለ ኦር ዘ ኦነር ኦፍ ሂር ማለት እንችላለን ማለት ነው። ሶ አሁን እዚህ ጋር ምን ይፈጠራል? አቡጊዳን ካገባ ዩ ጎት ዘ ኔም ይለዋል። ሬክሱን ካስገባ ደግሞ ዩ ጎት ዘ ፐርሰናል ኔም ይለዋል። ሁለቱንም ካላስገባ ደግሞ ቲንክ ዌር ዩ አር ኦር ዘ ኦነር ኦፍ ሂር የሚለውን ነገር አውትፑት ላይ ያገኛል ማለት ነው። ሶ እስቲ ተርሚናላችንን ክሊር እናድርገውና አውትፑትን እንየው።
ኦኬ ኢንተርኔም አለኝ። ኢንተርኔም እሺ አቡጊዳ ልበለውና ወይም ደግሞ ሬክስ ሁል ላሳያችሁ። ሬክስ ሁ ብዬ ኢንተር ስለው አያችሁት ምን እንዳለ? አሁን ሬክሱን ሳስገባ ምንድን ነው ዩ ጎት ፐርሰናል ኔም አለኝ። አያችሁ ሁለተኛ ትሩ ኮንዲሽን ማስቀመጥ ቻልኩኝ ማለት ነው። ሁለተኛ ትሩ ኮንዲሽን ማስቀመጥ ቻልኩኝ ማለት ቅድምዬ ሬክስ ፎልስ ከሆነ ኮምፕሌትሊ የሚወጣልኝ በምንድን ነው? ኢሌዝ ነበር ኤልዝ ነበር አይደለም የሚወጣው። ምክንያቱም ሬክስ ፎልስ ከሆነ ኤልዝ የሚለው የፎልስ እንትን ስለሆነ እሱ ይወጣልኛል። ኢፍ ደግሞ ትሩ ከሆነ ኢፍ ጋር ያለው ነበር የሚወጣልኝ። አሁን ግን የሆነ ሁለት ኦፕሽን እየሰጠ ነው። ወይ አቡጊዳን ያስገባል ወይ ደግሞ ማንን ያስገባል? ሬክሱን ያስገባል ማለት ነው። ሬክሱን ካስገባ ይሄንን ያገኛል። አቡጊዳን ካስገባ ደግሞ ይሄንን ያገኛል። ሁለቱንም ካላስገባ ደግሞ ይሄንን ያገኛል ማለት ነው። ሶ አሁን ሬክሱን ሲያስገባ ዩ ጎት ዘ ፐርሰናል የሚለውን አያችሁት አይደለ? ሶ እዚህ ጋር ደግሞ አቡጊዳን አስገብተን እንየው። አቡጊዳን ሲያስገባ ደግሞ ዩ ጎት ዘ ኔም አለው ማለት ነው። ሶ ሁለቱንም ካላስገባስ እንደዚህ ምናምን ነገር ቲንክ ዌር ዩ አር ኦር ዘ ኦነር ኦፍ ሂር አለው ማለት ነው። ስለዚህ ወይ የት እንዳለ ያስባል ወይ ደግሞ የዚህን ኦነር ማን እንደሆነ ያስባል ማለት ነው። ሶ የኢፍ ኤሊፍ አልዝ ስቴትመንት እንትን ጥቅም ይህንን ይመስላል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ።